አንዳንድ ጦርነቶች ዓለም ፊት ለፊት ይካሄዳሉ። ሁሉም ሰው ያያቸዋል። ብሬኪንግ ኒውስ ይሆናሉ። ሁሉም ሰው ስለነሱ ይናገራል። ግን አንዳንድ ጦርነቶች በጸጥታ ይካሄዳሉ። ካሜራዎች ብዙ ጊዜ አይደርሱባቸውም፣ ግን ጉዳታቸው ከብዙ ጦርነቶች የበለጠ ይሆናል። እና አሁን ከነዚህ ጦርነቶች አንዱ በሱዳን እየተካሄደ ነው። ግን አስገራሚው ነገር ብዙ ሰዎች ስለዚህ ጦርነት ብዙ አያውቁም። ምክንያቱም ይህ እንደ ዩክሬንና እንደ ጋዛ ጦርነት አይደለም። በየቀኑ ብሬኪንግ ኒውስ አይሆንም። ትልቅ ካሜራዎች ብዙ ጊዜ አይደርሱበትም። ግን በጸጥታ ሙሉ ሀገር እየተሰበረ ነው። ከተሞች እየፈረሱ ነው። ሰዎች እየሸሹ ነው። እና በሚያስፈራ ፍጥነት ሱዳን እንደ አንድ ሀገር የነበራት መዋቅር እየተበተነ ነው። እና ይህ ሁሉ በሁለት ሰዎች ተጀመረ። Drone attack on Khartoum's international airport. The UN says such strikes have killed nearly 900. ይህ አብዱል ፈታህ አልቡርሃን ነው፣ የሱዳን መደበኛ ጦር መሪ። ለብዙ ሰዎች እሱ መንግስትን ይወክላል። ይሄ ደግሞ መሐመድ ሐምዳን ዳጋሎ። ሰዎች በአብዛኛው ሄሜቲ ብለው ይጠሩታል። እሱ ደግሞ አርኤስኤፍ የሚባለውን ኃይል ይመራል። አሁን አርኤስኤፍ እንደ ተራ ሚሊሻ ማየት ቀላል ነው፣ ግን ይህ ትክክል አይደለም። አርኤስኤፍ በዳርፉር ግጭት ውስጥ የተፈጠረ ኃይል ነው። ቀስ በቀስ ከተራ ታጣቂ ቡድን ወደ ትልቅ ወታደራዊ ኃይል ተቀየረ። ገንዘብ አለው፣ መሳሪያ አለው፣ የራሱ ንግድ መስመሮች አሉት እና ከሱዳን ውጭ እንኳን ግንኙነት አለው። ለዓመታት እነዚህ ሁለት ሰዎች አብረው ይሰሩ ነበር። አንዱ የመደበኛውን ጦር ይቆጣጠራል፣ ሌላው በመሬት ላይ ያለውን ፈጣን ኃይል አርኤስኤፍን ይመራል። እና ለተወሰነ ጊዜ የሚዛን ሰርቶ ነበር። ግን እንደዚህ ያለ ሁለት ኃይል ያለበት ስርዓት ለረጅም ጊዜ አይቆይም። ምክንያቱም በአንድ ወቅት ሁለቱም አንድ ጥያቄ ይጠይቃሉ። በእውነት አገሪቷን የሚቆጣጠረው ማን ነው? እና ከዚያ ሁሉም ነገር ተቀየረ። 23 ኤፕሪል አንድ ቀን ብቻ በቂ ነበር ሙሉ ሀገር ለመቀየር። በድንገት ካርቱም ውስጥ ጥይት ይሰማል። ወታደሮች በመንገድ ላይ ይወጣሉ። ታንኮች ይታያሉ። አየር ማረፊያዎች ይዘጋሉ። እና በጣም የሚያስገርመው ይህ ከውጭ የመጣ ጦርነት አልነበረም። ሱዳን ራሷን ነበር እየተዋጋች ያለችው። ወታደሮች መንገድ ላይ መታየት ጀመሩ። ቤቶችም ቀስ በቀስ ቢሆን መፍረስ ጀመሩ። መንገድ ላይም የህዝብ ናዳ መታየት ጀመረ። እና መጀመሪያ ላይ ብዙ ሰዎች በጥቂት ሳምንታት ያበቃል ብለው ነበር፣ ምክንያቱም የሱዳን ጦር በጣም ትልቅ ነው። ግን አርኤስኤፍ በፍጥነት አልፈረሰም። በተቃራኒው ከተሞችን መቆጣጠር ጀመረ፣ በተለይ በዳርፉር። እና ከዚያ ጦርነቱ ቀስ በቀስ ተቀየረ። ፈጣን የስልጣን ግጭት ከመሆን ወደ ረጅምና አደገኛ የውስጥ ጦርነት ተቀየረ። አሁን እዚያ ላይ ነው ትልቁ ችግር የሚጀምረው። ምክንያቱም አርኤስኤፍ ተራ ታጣቂ ኃይል ብቻ አይደለም፣ የራሱ ገንዘብ ምንጮች አሉት። በተለይ በወርቅ ንግድ ውስጥ ተጽዕኖ አለው። እና ይሄ በጣም አስፈላጊ ነው፣ ምክንያቱም ገንዘብ ካለ ጦርነት ረጅም ጊዜ ሊቆይ ይችላል። መሳሪያ ማግኘት ትችላለህ፣ ተዋጊዎችን ማሰባሰብ ትችላለህ፣ እና በቀላሉ አትፈርስ። እና በመሃል ተራ ሰዎች ናቸው የሚጎዱት። ሚሊዮኖች ቤታቸውን ትተዋል። ብዙ ቦታዎች ምግብ እየጠፋ ነው። ሆስፒታሎች አይሰሩም። እና በአንዳንድ ቦታዎች መንግስት እንዳለ እንኳን አይሰማም። ይህ ጦርነት በሱዳን ውስጥ ብቻ አልቀረም። ሱዳን በጣም አስፈላጊ ቦታ ላይ ናት። ወደ ቀይ ባህር ትቀርባለች። እና ያ በዓለም ንግድ ውስጥ ትልቅ ነገር ነው። ብዙ መርከቦች በዚህ መስመር ያልፋሉ። እና ስለዚህ ብዙ ኃይሎች በዚህ ክልል ተጽዕኖ መኖር ይፈልጋሉ። በተለይ የዩኤኢ ስም ደጋግሞ ይነሳል። የሱዳን መንግስት አርኤስኤፍ ከውጭ ድጋፍ እያገኘ ነው ይላል። እና ብዙ ተንታኞች ወደ ክልሉ ፖለቲካ ጣታቸውን ያመለክታሉ። ምክንያቱም አንድ ሀገር ሲደክም የውጭ ኃይሎች እድል ያያሉ። አሁን ኢትዮጵያ በቀጥታ ጦርነት ውስጥ አይደለችም፣ ግን ጦርነቱ ተጽዕኖውን ያደርሳል። የሱዳን ወገን በተለያዩ ጊዜያት ኢትዮጵያን በተዘዋዋሪ ሲወቅስ ይታያል። በተለይ ድንበር ጉዳዮች፣ የደህንነት ጉዳዮች እና የክልሉ ፖለቲካ ላይ። ግን ከዚህ በላይ ኢትዮጵያ የምትሰማው የጦርነቱን ጫና ነው። ስደተኞች ይመጣሉ፣ ድንበሩ ውጥረት ይጨምራል፣ እና በአጠቃላይ የአፍሪካ ቀን የበለጠ ውጥረት ውስጥ ይገባል። እና ምናልባት
ትልቁ ጥያቄ ይሄ ነው። ይህ ጦርነት እንዴት ያበቃል? ምክንያቱም አሁን የምናየው ከሁለት ጀነራሎች ግጭት በላይ ነው። የአገር መፍረስ ነው፣ የክልል ውጥረት ነው እና ብዙ ኃይሎች የሚጫወቱበት ቦታ ሆኗል። እና ታሪክ አንድ ነገር ያሳያል። እንደዚህ ያሉ ጦርነቶች በቀላል አያበቁም፣ በተለይ ብዙ ኃይሎች ሲገቡበት። እና አሁን ጥያቄው ይሄ ነው፣ ሱዳን ወዴት እየሄደች ነው? እናንተ ምን ታስባላችሁ? ከታች ኮሜንት ጻፉልኝ። እና ካሌብ ሪፖርትስ ላይ እንደዚህ ያሉ ዶክመንተሪዎች ከወደዳችሁ ላይክ እና ሰብስክራይብ አትርሱ። እስከምንገናኝ ሰላም ቆዩ።